ስኬት ስንል ምንድነው? አብዛኞቻችን ስናስብ ስኬት ማለት የሆነ ወደፊት የምናሳድደው ነገር ይመስለናል። ግን ዛሬ የምንመለከተው ይሄ አጭር ታሪክ ስኬት ምናልባትም ከምንገምተው በላይ በጣም ቅርብ፣ እንዲያውም እግራችን ስር ሊሆን እንደሚችል ነው የሚያሳየን። እስኪ ታሪኩን አብረን እንጀምር። እንግዲህ ታሪካችን የሚጀምረው በአንድ በጣም ስኬታማ ነጋዴ ነው። ይህ ሰውዬ ሕይወቱ በቃ ሙሉ ለሙሉ ሩጫ ነው ማለት ይቻላል። ቀኑን የሚጀምረው ሁል ጊዜ በከፍተኛ ፍጥነት ነው። አስቡት፣ ቤት ውስጥ እንኳን እኮ እረፍት የለውም፣ በጭንቀት ይራዋጣል። እናም የታሪካችን የመጀመሪያ ምዕራፍ የማያልቀው ሩጫ ይላል። ያው እዚህ ላይ የምናየው የዚህ ነጋዴ ሕይወት ነው። የወደፊቱን ለማሳካት ብቻ አለማቋረጥ እንዴት እንደሚሮጥ እናያለን። እስኪ የጠዋት ሁኔታውን ገምምቱ። ገና ከእንቅልፉ እንደተነሳ ስልኩ ጆሮ ላይ ነው የሚለጠፈው። በቃ ትኩረቱ ምንጊዜም ለሁለት ነው። አንዱ ለስራው ሲሆን፣ ሌላኛው ደግሞ ቀጥሎ ስለምትመጣው ደቂቃ በማሰብ የተወጠረ ነው። አያችሁ፣ ስልኩ ጆሮ ላይ ነው አደል? በተመሳሳይ ሰዓት ደግሞ አይኖቹ ከግድግዳው ሰዓት ላይ አይነቀሉም። እያንዳንዱ ሰከንድ ትልቅ ዋጋ አለው። እያንዳንዱ ደቂቃ ለቀጣዩ ተግባር መዋል አለበት ብሎ ነው የሚያምነው። ጊዜ እንዳይባክንበት ያለው ፍራች ዋው ሁሌም አብሮት ነው። በዚህ ሁሉ ግርግርና ውጥረት ውስጥ ቡናውን ከጠረጴዛው ላይ በፍጥነት ይነጥቅና ወደ በሩ ይገሰግሳል። ልብ በሉ፣ ምንም ነገር አያስተውልም። የቡናውን ጣዕም እንኳን አያውቀውም። ምንም። ግቡ አንድና አንድ ነው፣ ከበሩ መውጣትና ቀኑን መጀመር። ግን አንድ ቀን ጠዋት ይሄ የሚያቋርጥ ሩጫ ድንገት ቆመ እና ይሄ ታሪኩን አቅጣጫ ሙሉ ለሙሉ የሚቀይር ወሳኝ ምዕራፍ ነው። ቆሞ መጠየቅ እንለዋለን። ያው እንደተለመደው በሩ ላይ ደርሶ ሊወጣ ሲል የሆነ ነገር ግን አስቆመው። ዝም ብሎ ቆመ። ሲያስቡት ከዚህ በፊት ከነበረው የማያቋርጥ ፍጥነት አንጻር ይህ ዝም ብሎ መቆም በራሱ ትልቅ ነገር ነበር። እና በዚያች ድንገተኛ ጸጥታ ውስጥ አንድ ጥያቄ አእምሮ ውስጥ አስተጋባ። ቆይ እስከ መቼ ነው ግን እንዲህ የምሮጠው? ይህ ጥያቄ ቀላል ይመስላል፣ ግን የታሪኩን አቅጣጫ ሙሉ በሙሉ የቀየረ ጥያቄ ነው። ታዲያ ለምን ይህን ጥያቄ ጠየቀ? ምክንያቱም ባለፈው ዓመት ያን ያህል የለፋለትን ትልቁን ግቡን ሲያሳካ የተሰማው ደስታ ምን ያህል ለአጭር ጊዜ ብቻ እንደነበር ትዝ አለው። ገና ድሉን ሳያጣጥም አእምሮ ቀድሞንም ወደ ቀጣዩ ሩጫ ገብቶ ነበር። እናም ይህ ጥያቄ ወደ አንድ ትልቅ ግኝት መራው። እስኪ አሁን ደግሞ የዛሬው ቅጽበት ምስጢር ምን እንደሆነ አብረን እንይ። ከወትሮ በተቃራኒ ወደ ኋላ ተመለሰ። ወደ ጠረጴዛው ሄዶ ወንበሩ ላይ ተቀመጠ እና ለ10 ደቂቃ ያህል ምንም ነገር ሳያደርግ ዝም ብሎ ተቀመጠ። በዚያ ጸጥታ ውስጥ የሆነው ነገር በጣም የሚገርም ነው። ስሜቶቹ መንቃት ጀመሩ። ለመጀመሪያ ጊዜ የቡናውን መዓዛ አጣጠመው። የያዘውን የብርጭቆ ሙቀት ተሰማው። ቀና ብሎ ሲመለከት ደግሞ በሰማይ ላይ ያለችውን ረጋ ያለች የጠዋት ፀሐይ አየ። እነዚህ ነገሮች እኮ ሁሌም የነበሩ ናቸው። እሱ ግን ፈጽሞ አስተውሏቸው አያውቅም። እናም በዚያች ቅጽበት ነበር ታላቁ ምስጢር የተገለጠለት። ሕይወት ማለት በዓመቱ መጨረሻ የምናገኘው ትልቅ ድል አይደለም። ይልቁንም በእያንዳንዱ ቀን መጀመሪያ ላይ በምናገኛት በአንዲት ሰከንድ ሰላም ውስጥ የምትገኝ መሆኗን ተረዳ። ይሄ የግል ግኝቱ ደግሞ ወደ አንድ ትልቅ ትምህርት ይወስደናል። እውነተኛው ስኬት ወደምንለው ማለት ነው። እዚህ ላይ ያለውን ንጽጽር በጣም ወሳኝ ነው። እስኪኛው በአንድ በኩል ሕይወት የነገ ግቦች ስብስብ ናት የሚል አሮጌ አስተሳሰብ አለ። በሌላ በኩል ደግሞ ሕይወት የዛሬ ቅጽበቶች ድምር ናት የሚል አዲስ እውነት እናገኛለን። ማለትም ስኬትን በሩቅ ባለ ትልቅ ድል ውስጥ ከመፈለግ ይልቅ በአንዲት ቅጽበት ሰላም ውስጥ ማግኘት ማለት ነው። እናም ዋናው ነጥብ ይሄ ነው። ችግሩ እቅድ ማውጣት አይደለም፣ በጭራሽ። ግብ መኖሩ በጣም አስፈላጊ ነው። ትልቁ ችግር የሚሆነው
ነገ በሚመጣው ድል ላይ ብቻ ስናተኩር የዛሬን ውበትና ሰላም ሙሉ ለሙሉ ስረሳው ነው። ይህ ሁሉ ሐሳብ በአንድ አረፍተ ነገር ሊጠቃለል ይችላል። እሱም ሕይወት የነገ ግቦች ስብስብ ሳትሆን የዛሬ ቅጽበቶች ድምር ናትና ዛሬን አትሽሹ። በጣም ኃይለኛ መልእክት ነው። ታዲያ እውነተኛ ስኬት የት ነው አለው? በትልልቅ ድሎች ውስጥ ብቻ አይደለም፣ እዚሁ በዛሬው እስትንፋስ ውስጥ አለ። በምንሰራው የዛሬ ሥራ ውስጥ አለ። አዎ፣ በምንጠጣው የዛሬ ስኒ ቡና ውስጥ እንኳን ይገኛል። እናም ይህ ታሪክ አንድ ጥያቄ ትቶልን ነው የሚያልፈው። በየቀኑ ሩጫችን መካከል ለአንድ አፍታ ቆም ብለን ብናስብ የዛሬው ቀን ስጦታ ምንድን ነው? ይህንን ጥያቄ እያሰላሰለን ቀናችንን ብንጀምርስ ምን ሊለወጥ ይችላል?